ስለ ባምቢ የሆነ ነገር ባምቢ በጣም ደህና ናት። ባምቢ ደህና ናት በጣም። ከዛ ደግሞ በጣም የተጨነቃችሁ ሰዎች ምናምን ገብታችሁ ስቶሪዋን ተከታተሉ። እየፖስተች እኮ ነው ስቶሪ ላይ እና ከነገ ወዲያ ጀምሮ ነው ምናምን ቪዲዮ ፖስት ታደርጋለች። ይሄኛው ለተጨነቃችሁ ነው። ላልተጨነቃችሁና እንዲሁ ደግሞ ግርግር ለምትወዱ ሰዎች እግር ብሎ እግር ወየቀኝ። ኮሜዲያን እሸቱ ይቅርታ ጠይቋል። በሰሞኑ እንግዲህ ባምቢ አበሻ ላይ በሰጠው አስተያየት ምክንያት በርካታ ሀሳቦች ሲሰነዘርበት የቆየው ኮሜዲያን እሸቱም የይቅርታ ቪዲዮ ዩቲዩብ ላይ ለቋል። ታዲያ ኮሜዲያኑ ይቅርታ የጠየቀው ከሰሞኑ በባምቢ አበሻ ላይ በሰነዘረው ትችት ሳይሆን ብዙ ትክክልና ኖርማል ያልሆኑ ነገሮችን ትውልዱ ያደረገ እስከዛሬ ድረስ ሳይናገር በመቅረቱ ነው ይቅርታውን የጠየቀው። ኮሜዲያኑ እንዳለውም እንደዚህ አይነት ፕሮግራም ድሮ ነበር መጀመር የነበረብኝ። ስለዘገየው የተከበረውን የኢትዮጵያ ሕዝብ ይቅርታ እጠይቃለሁ። ከዚህ በኋላ ወደኋላ አልመለስም በማለት የተናገረ ሲሆን ኖርማል ያልሆኑ ነገሮችን ኖርማል አይደለም እያለን እንቀጥላለንም ብሏል። ይህንን የኮሜዲያን እሸቱ ንግግር እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን።